እምትተኩሰው ነገር ካለ ይዘህና እምመጣልህ ጀግና ሴት ነኝ። ያልቀበርኳትን እናቴን የውስጥ እግር የሆነችብኝን እናቴን ደግመህ ትሰድብልኛለህ? እንዲህ ብዬ ነበር ትልልኛለህ? ይድነቅህ ጆከር ይድነቅህ። እኔ የቁም እስረኛ የቁም እብድ ነው ማደርግህ። በቁም ነገርኩ። ባለፈውም ነግሬሃለሁ፣ ራስህን እንድትሰድብ አደርግሃለሁ ብዬሃለሁ። አሁን ደግሞ ቃላት የለውም፣ ከዛ በላይ ያደርግሃለሁ። ያላልከኝ ነገር የለም። እያንዳንዷ ነገሮችን አለችኝ። አሁንም ቢሆን አስረግጬ የምነግርህ ትላንት ብር ህግ አይለውጥም ስላልኩ አይለውጥም። ብር አይደለም የብር አባት ይምጣ እዚህ ሀገር ህግን አይለውጥም። ምን ታመጣለህ? አይለውጥም። የኢማራትን ህግ አንተ ብር አላቸው በምትላቸው ወይም በእንዳንተ አይነት ምላስ አይቀየርም። የሀቢቢ ኢማራት ነን ያለ ነው። እኔም በረድ ብዬ ቀዝቀዝ ብዬ ቀን የምጠብቅልህ ህጉን አክብሬ ነው። ግዴታ ሆኖ ነው። እዚህ አይጥና ድመት የሚጫወት ፖሊስ የለም። ዛሬ ግን አደርገዋለሁ። የምጠብቀው ባለቤቴ ከአቡዳቢ እዚህ እስኪደርስ ነው። ስራ ላይ ነው ያለው። ስራ ጥሎ መጥቶ ደግሞ ስራ ፈታ አልሆንልህም። እንዳንተ ስራ ፈታ አላደርገውም አልልም። እንዲህ ለምን እላለሁ? እንዲህ ጋይስ የሚሰማኝን ልናገር። ተው የሚሰማኝን ልናገር። ሚጣናት እንደውም በአንዳንድ ነገሮች እንደውም አይታችሁ ከሆነ ልጆቹ ራሱ እየሰደቧት በሆነ ነገር እንኳን ገብታ ስለኛ ኤክስፕሌን ታደርጋለች። ተምር በምን ተገናኝታ ነው የሆነ ቀን ጠብቃ እየመጣች እንትን የምትለው? ለምንድን ነው? ችግር ካለባት ችግሯን መናገር ትችላለች። ገብታ እንደሌላው ሰው ኤክስፕሌን ማድረግ ትችላለች። ከዛ ውጭ አልፎ ንግግር አያስፈልግም። ይሄ ተከባብሮ መኖር ነው። እንደ ሴትነት ነውር ነው። እሷ በሰለጠነው ዓለም የምትኖር ሰው ነች። አንድ ሁለተኛ ደግሞ እኛ በተደጋጋሚ እርዳታ እንሰራለን። ስህተት ሊፈጠር ይችላል። ስህተቶቻችን እናርማለን። ሙኒት እህታችን ናት፣ እናርማለን። በቃ ስህተቷ ሙኒት 100% የምታምን ሰው ናት። ስህተቷን ታርማለች። በዚህ ልክ ግን ማንም እንዲያብጠለጥላት አልፈቅድም ከይቅርታ ጋር። ምክንያቱም አንድ ነገር ሲፈጠር ሩጣ የምትደርሰው ሙኒት ናት። ይህንን እየመረራችሁን ቢዋጡት። ተምር ችግር ካለባት እኔም ማውራት ከፈለገች መሲ ብርጅቶንም ማውራት ከፈለገች መታ ሳሪ እንዲህ ነው ብላ መናገር መቻል አለ። ዝም ቃሚ በቤቴ ምን አባሽ ብዬ ነው ዝም የምለው? አልልም። ቤቴ እኮ ነው ቤቴ። እራሴ 1 ሚሊዮን ሰው ያለው ቤቴ። በጣም ነው እንዲህ ዝም የምለው? በጣም ነው እንዲህ አልልም። ችግሯን መታ መነጋገር ካለባት እንደተማረ ሰው ችግሯን መታ ትነጋገር። ከዛ ውጭ ግን ክብር ለማይገባው ሰው ክብር አልሰጣትም። ትምጣ፣ የምትፈልግ ነገር ከሆነ ታውራኝ። ደብቀው ምናምን አይባልም። ሙኒት ደግሞ የስደተኞች እህት ናት። እህትም ወንድምም እናትም ናት። ምንም ብታደርግ ከነስተቷ ነው። ምንም ብታደርግ ከነስተቷ ችግር የለም። ጆከር ቁጭ ብያውን ስሰማ ዱባይ ካለክ ሙኒት የዛሬው ሪከርድ በቂሽ ነው። ምን ያህል ጨካኝ እንደሆነ፣ ድራት እንደሚያስተላልፍ፣ ምን ያህል አደገኛ እንደማይፈራ ማፊያ እንደሆነ ራሱ ላይ ሲመሰከር ቪዲዮ አለ። የእሱን IP አድሬስ ያገኘ የማን ያቀኛል ምናምን። መሀይም ወንድ እኮ ያስፈራል በላችሁ። ለዚህ እኮ ነው መሀይም ወንድ የዓለማችን ስጋት። ወጥቷል፣ ሂዝ አካውንት ወጥቷል ይላሉ እንዴ? እንድትናችሁ ይደንቃል እኮ። አካውንቱን አጥፍቶ መጥፋት አለበት። የዛሬው ሪከርዱ በቂሽ የዛሬ ሪከርድ የልጆች እናት ላይ መፎክር ወንድ። በነገራችሁ ላይ ጆከር አማራ ወንድ እንዲያስፈራ፣ ሴትን እንደማያከብር፣ እናትን እንደማያከብር፣ ህፃናትን እንደማያስከብር የሰዎች ጭንቅላት ላይ እየቀረጸ ነው። እናንተ አልገባችሁ። ገብቷቸዋል። እኔ ጓደኞች አማራ ወንዶች አሉ፣ በጣም ሴት አክባሪዎች፣ በጣም የሚወዱኝ፣ በጣም የሚያከብሩ ቤተሰብ ሜምበሮች። ገብቷቸዋል። ቤተሰብ ሜምበሮች እና